ነበር። ሙስሊም በነበርኩበት ጊዜ ቁርአንንና መጽሐፍ ቅዱስን ጎን ለጎን እያነበብኩ አነጻጽራቸው ነበር። በመጽሐፍ ቅዱስ ውስጥ ያለውን ፍቅር፣ መስዋዕትነት፣ የክርስቶስን ፍልስፍናና ትምህርት፣ ይቅርታን፣ ተስፋንና ምህረትን ማየት ትችላለህ። ይህም በእስልምናና በክርስትና መካከል ያለው እውነተኛ ልዩነት። በእስልምና አምላክ ህዝቦቹ ለእርሱ እንዲሞቱ ይልካል። በክርስትና ግን አምላክ ለህዝቦቹ ሊሞት መጣ። ሌላው ቀርቶ በቁርአን ውስጥ ስለ ሰብአዊ መብቶች ስታነብ ለምሳሌ ሴቶችን፣ አናሳ ቡድኖችንና አማኝ ያልሆኑትን ስለሚያዙበት መንገድ እንዲሁም አይሁዶችንና ክርስቲያኖችን ስለሚያዩበት መንገድ ትገነዘባለህ። በቁርአን ውስጥ አይሁዶችን ዝንጀሮዎችና አሳማዎች ብሎ ሲጠራቸው ታያለህ። ይህ በቁርአን ውስጥ ያለ ነገር ነው። ሰዎች ላይረዱት ይችላሉ። ኧረ እባክህ እንደዚህ አይነት ነገር የለም ሊሉ ይችላሉ። ግን አለ። አሁን ይህ ለምን አደገኛ እንደሆነ ልንገራችሁ። ጉዳዩ አይሁዶችን መስገድ ብቻ ነው። ያንን ለጊዜው ተው። ጉዳዩ ሰብአዊነታቸውን መግፈፍ። የአንድን ሰው ሰብአዊነት ስትገፍ ያ በእርሱ ላይ የዘር ማጥፋት ወንጀል ለመፈጸም የመጀመሪያው ምልክት። ምክንያቱም ሰው ካልሆኑ እነርሱን መግደል ቀላል ነው። አሳማና ዝንጀሮዎች ናቸው። ስለዚህ ይህንን ስታነብ ስለ ሰብአዊ መብቶች ስታነብ ሚስትህ አብራ ለመተኛት ፈቃደኛ ካልሆነች የመምታት መብት እንዳለ፣ 4 ሴቶችን የማግባት መብት እንዳለ፣ ከዚህም ባለፈ ሴት ባሪያዎች ሊኖሩ እንደሚችል ስታነብ እንደ አንድ በጤነኛ አእምሮ የሚያስብ የሰው ልጅ ቆም ብለህ ታስባለህ። እዚህ ጋር የሆነ ስህተት አለ። ይህን አገባ፣ ይህ ትክክል አይደለም ትላለህ። ምክንያቱም ሴት ማለት እናቴ ናት፣ እህቴ ናት፣ ልጄ ናት፣ ሚስቴ ናት። ስለዚህ እዚህ ጋር ስህተት አለ። ወደ ክርስቶስ ስትመጣ ደግሞ የመጀመሪያው ተአምር ውሃውን ወደ ወይን መቀየር። ስለዚህ ተአምር ደግሞ በፊት ያደረገችበት እናቱ ይህ ለእርሷ የነበረው ክብርና አክብሮት ነው። ምንም እንኳን አገልግሎትን ገና አልጀመርኩም ቢላትም ለእርሷ ካለው ፍቅር፣ አክብሮትና ከፍ ያለ ቦታ የተነሳ አደረገ። ይህ የምትለው ነገር ማንኛውም ጤነኛ አእምሮ ያለው ሕሊና ያለውና ጥቅሱን የሚያነብሰው ራሱ ሊመለከተው ይችላል። አንዱ ነገር አሉታዊ፣ ሌላኛው ደግሞ አዎንታዊ ማለት ነው። በተለይም ዛሬ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለውን ስደት ስንመለከት አንድ መሆን አለበት። ይህን እንዴት መዋጋት እንደምንችል መረዳት አለብን። በበቀል ሳይሆን በፍቅር መንገድ። ጥላቻን በጥላቻ፣ በቀልን በበቀል ወይም ጥፋትን በጥፋት አንዋጋም። ጥላቻን በፍቅር፣ በቀልን በይቅርታ፣ ጥፋትን ደግሞ በሕያው አምላክ ኃይል እንዋጋለን። ይህ የምዕራባውያን ሀገራት ይህን ለመቋቋም የሚያስችል መሳሪያ ያላቸው የምዕራባውያን ሀገራት ከእስልምና ጋር አብረው ሊኖሩ የሚችሉበት ወይም ቢያንስ የእስልምና ምልክቶች ተረድተው ሊጋፈጡ የሚችሉበት ሁኔታ ይታያል። ወንድሜ ሆይ አንድ ነገር ልነግርህ እፈልጋለሁ። በእምነታችን ውስጥ ክርስቶስን የሚከተል ሁሉ ስደት ወይም መከራ እንደሚገጥመው እናውቃለን። ሰሜን አሜሪካ ከዚህ ስደት ሩቅ አይደለችም። በአሁኑ ጊዜ በመጀመሪያው ማዕበል ላይ እንገኛለን። ዓለም በሁለት ቀጠናዎች ተከፍላለች። የድሎት ቀጠናና የድሎት ወይም ምቾት ቀጠና። የድሎት ቀጠና የምንላቸው ሰሜን አሜሪካ፣ አውሮፓ፣ አውስትራሊያና የመሳሰሉት ናቸው። የግጭት ቀጠናው ደግሞ ስደት ያለበት በየዓመቱ ከ160